ቋለች የዋው ሮይተም አክስቱን ወንድሙ እንዳለው ዛሬ ኮር ነው ተኝቷል ይላታል። አክስቱም ቀኑ አርብ መሆኑንና ወንድሙ እንዳታለለው ትነግረዋለች። ቶሎ ሄዶም ቀስቅሶት እንዲያመጣውና ትምህርት ቤት ሰዓት እንዳይረፍድበት ቁርሱን ይብላ ትለዋለች። ሮይተም በወንድሙ ድርጊት ተናዶ ሄዶ የቀሰቅሰውና ለምን እንደዋሸ ይጠይቀዋል። ወንድምየው አሚትም ትንሽ ውሸት ምን ችግር አለው አንተ የዋህና ቀለል ያልክ ሰው ስለሆንክ ሁሉም ሰው በቀላሉ ይሸውዳል ይለዋል። አሚትም ሁሌም እሱን መሸወድ እንደሚያስደስተው ይነግረዋል። ወንድሙን አብዝቶ የሚወደው ሮይተም ከአሚት ጋር ይቀላለድና የደንብ ልብሱን አልብሶት ቁርስ ለመብላት ወደ ታች ይወርዳሉ። ተጫዋቹ አሚትም አክስቱ የሰራችው ቁርስ እንደሚጣፍጥ እየነገራት ወንድሙንም በዘዴ ቸኮሌት ለማስገዛት እየሞከረ መብላቱን ይቀጥላል። በመሃልም ጡረታ የወጣውና ጋዜጣ እያነበበ የነበረው ያክስቱ ባል ለሮይት የሚሆን የስራ ማስታወቂያ እንዳየ ይነግረዋል። ስራው የነበረውም አሁን የሚሰራበት ቦታ ያለቃው ባለ 5 ኮከብ ሆቴል ለምሽት ዘፋኝ ሊቀጥር መፈለጉ ነበር። ሮይትም በሳይክል ወንድሙን አፈናጦ ወደ ትምህርት ቤት እያደረሰው ነበር። መንገድ ላይ መብራት ይዟቸው ይቆማሉ። አሚትም ሮይትን ጠርቶ ከጎናቸው የቆመ መኪና ውስጥ ጸጉሯን የምታስተካክል ሴት ያሳየዋል። ሮይትም ልጅቷ ገና ስትል እንዳያት በውበቷ ይማረክና ፈዞ ይቀራል። ከአሚት ጋርም በልጅቷ ነገረ ስራ እየተሳሳቁ መብራቱ ይለቃቸውና መኪናው ጥሏቸው ይሄዳል። እነ ሮይትም መንገዳቸውን ይቀጥላሉ። ሁለተኛ መብራት ሲይዛቸውም ሮይት ከመኪናው ጎን ሄዶ ይቆማል። ልጅቷም ራሷን ማስተካከሏን አልጨረሰችም ነበር። እነሱም በትኩረት ያያታል። ልጅቷም ውበቷን ለመጨመር ፊቷ ላይ የሆነ ብልጭልጭ ነገር እያደረገች ራሷን በመስታወት እያየች ስትዞር እነ ሮይትን ታያቸዋለች። እነሱ ፊቷ ላይ ያደረገችው ነገር እንዳላማረባት በምልክት ይነግሯታል። እሷም ተናዳ መስታወቱን ትዘጋዋለች። መብራቱ ለቋቸውም ሁለቱም መንገዳቸውን ይቀጥላሉ። ልጅቷም ወደምትሄድበት ቦታ ደርሳ እየወረደች እያለ እነ ሮይት መንገድ ላይ ያሏትን አስተውሳ መስታወቷን አውጥታ ፊቷን ካየች በኋላ ያደረገችው ብልጭልጭ ደስ ስላላላት ታነሷለች። ከመኪናው ከወጣች በኋላም እነ ሮይት እያለፉ በምልክት አሁን እንዳማረባት ይነግሯታል። እሷም ትደሰታለች። በቀጣይ ትዕይንትም ፊልሙ ሁለት የረጅም ጊዜ ጓደኝነት ያላቸውን ሀብታም ሰዎች ያሳየናል። የነበሩበት ቦታም የአንደኛው ባለ ሀብት የመኪና መሸጫ ውስጥ ነበር። በንግግራቸውም ጓደኝነታቸው ህይወት እስከ መሰጣጠትም እንደሚደርስ እንረዳለን። የመኪና መሸጫው ባለቤትም ከዚህ በፊት በጓደኛው ስር ተቀጥሮ ስለሰራ አሁንም ድረስ ያኔ እንደሚያደርገው አለቃዬ እያለ ነበር የሚጠራው። በመቀጠልም የመኪና መሸጫው ባለቤት ሮይትን ይጠራውና ከጓደኛው አቶ ሳክሴና ጋር ያስተዋውቃቸዋል። ለጓደኛውም ሮይት የድርጅቱ ምርጥ አሻሻጭ እንደሆነ ይነግረውና መኪኖቹን ለማየት አብረው ይሄዳሉ። ሮይትም ስለ መኪኖቹ ለሳክሴና በደንብ ያስረዳዋል። ሳክሴናም ሲሰማ ከቆየ በኋላ ሮይትን አንተ ብትሆን የቱን መኪና ትገዛዋለህ ይለዋል። ሮይትም ገንዘብ ቢኖረኝ ኖሮ ያንን ነበር የሚገዛው ብሎ የሚያምር ቀይ መኪና ያሳየዋል። ሳክሴናም የሮይትን ምርጫ ስለወደደው መኪናውን ይገዛዋል። በሌላ ትዕይንትም ሮይትና ጓደኛው ያለቃቸው ልጅ የሆነውን የሆቴሉ ተቆጣጣሪ ጋር ቅድም ስለሰሙት የሥራ ዕድል ያናገሩታል። የሮይት ጓደኛ ሙዚቃ ሲጫወቱ እንዲሰማቸው ሲጠይቀው ሙሉ ባንዳቸውን ይዘው ሲመጡ እንደሚያዳምጣቸውና እንደሚወስን ይነግራቸዋል። እነሱም ባንድ እንደሌላቸውና ለሁለት እንደሚጫወቱ ሲነግሩት የባለ 5 ኮከብ ሆቴል ስለሆነ የግድ ሙሉ ባንድ እንደሚያስፈልግ እያዘነ ይነግራቸዋል። ለሁለት መሞከር ከፈለጉ ግን ሌሎች አነስ ያሉ ቦታዎች ላይ መሞከር እንደሚችሉ ይመክራቸውና ይሸኛቸዋል። በቀጣይ ቀን ጠዋትም አቶ ሳክሴና ለልጃቸው ለሶኒያ ልደት ሰርፕራይዝ ሲያደርጓት እናያለን። እሷም አባቷ ባደረገላት ነገር ትደሰታለች። የገዛላት ስጦታም የት እንዳለ ስትጠይቀው እሱም ውጭ በር ላይ ይጠብቅሻል ይላታል። እሷም አባቷን በፍቅር አቅፋው ስጦታውን ለማየት ትሄዳለች። በሩንም ስትከፍት በአጋጣሚ ሮይት ሊያንኳኳ ሲል ታየዋለች። ሁለቱም ተፋተው ይቀራሉ። አባቷም ከውስጥ ሆኖ ስጦታው እንዴት ነው ይላታል። እሷም ስጦታው መልከ መልካሙ ሮይት መስሏት በአባቷ ነገር እየተገረመች ሮይትን ከላይ እስከታች እያየች በጣም ቆንጆ ነው ትላለች። አባቷም ቀለሙስ እንዴት ነው ሲላት ሮይትን እያገላበጠች እያየች በጣም አሪፍ ነው ትላለች። አባቷ ለምን አትነጂውም ሲላትም ሶኒያ ከት ብላ ትስቃለች። ሮይትም የመኪናውን ቁልፍ ያሳያታል። ቀበቷ ሶኒያም ሮይትን በቁልፍ ነው እንደምትሰራው ስትለው ሮይትም በሁኔታው ይሰላችና ስጦታሽን ለማየት ዝግጁ ነሽ ይላታል። እሷም እያየሁት አይደል ስትለው ሮይት ስጦታሽን አይደለውም ብሎ ወደ መኪናው ጠቁሞ ያሳያታል። ሶኒያም በተፈጠረው ነገር ተገርማ አንተ ሳትሆን መኪናው ነው ስጦታዬ ብላ እየሳቀች